የፍቅረኛችሁ ስልክ ጠልፋችሁ መስማት እንደምትችሉ ታውቃላችሁ? ማታውቁ ከሆነ በዛሬ ቪዲዮአችን እንዴት እንደምትጠልፉ አሳያችኋለሁ። እስከ መጨረሻ ተከታተሉ። በመጀመሪያ ላይ ለዚህ ቤት አዲስ ከሆኑ ፎሎ፣ ላይክ በማድረግ ጀምሩ። በመቀጠል ወደ ስልካችን ፕሌይ ስቶር በመግባት ሰርች ባሩን ትነኩና ሪቮቴክ ብላችሁ እኔ እንደጻፍኩት ጽፉና ሰርች ታደርጋላችሁ። ይሄን የሚመስል አፕሊኬሽን ያመጣላችኋል። ከዛ በኋላ ኢንስቶል በማድረግ ኦፕን በማለት ትከፍታላችሁ። አፕሊኬሽኑን ሲከፍቱት ይሄንን ይመስላል። ወደ ሰርች ባር በመሄድ B03 ብላችሁ ሰርች ታደርጋላችሁ። ከዛ በኋላ እንዲህ አይነት ፔጅ ያመጣላችኋል። እዛው ላይ አንዴ በመንካት ወደ ላይ ትንሽ ስክሮል በማድረግ ከዛ በኋላ ጌትስ ናው ብላችሁ የሚመጣላችሁን አፕሊኬሽን ኢንስቶል ታደርጋላችሁ። ከዛ በኋላ ወደ ኋላ በመመለስ ወደ ስልካችን መደወያ እንሂድና ኮኮብ 004 ኮኮብ ብላችሁ የፍቅረኛችሁ ስልክ ትጽፋላችሁ። በመጨረሻ ላይ መስላልን በመንካት ትደውላላችሁ። አሁን ከዚህ በኋላ ሲደወልላቸውም ሆነ ቴክስት ሲገባላቸው በቀጥታ ወደ እናንተ ይልክላችኋል ማለት ነው። በቀጣይ ቪዲዮአችን ይሄንን እንዴት እንደምታቋርጡ አሳያችኋለሁ። ፓርት 2 ብላችሁ ጻፉልኝ። ሁሌም እንዲህ አይነት ጠቃሚ ቪዲዮ እንዲደርሶት ይሄን ቤት ፎሎ፣ ላይክ በማድረግ ይተባበሩኝ።